ነጥብ ጀሞ 1 ነጥብ ማለት ነው አይገባንም ነበር በዚህ ጨዋታ ላይ 3ቱንም ነጥብ ሊወስድ የሚገባው ቡድን ነበረ ብሬንትፎርድ በአግባቡ ማለት ነው የምሪን ነው ምላችሁላችሁ ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት አንገቱን ያስደፋ የሚችል ገብቷቸዋል አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ ግንስ ሜዳ ላይ ያየነው ምንድነው የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ እንዴት አባቱ የሚያቃጥል ኳስ ነው ያየነው ማን እንዴት አባቱ እንዴ በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሬታቸው ወርዶ እንደነበር ዛሬ ጨዋታን የተመለከቱ ማን ምን ተከላካያችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው ማጋሊሽ አይተንበት ማናቆ ስህተቶችን ሲሰራ ያየነው ነው አይታችኋል አይደል እና በቃ ማን ይሄ ለኛ ይገባል አይኑ በአራት ነጥብ ልዩነት እኮ አለ አሁን ገና ነው ውድድሩ አቃለው እሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየነው የደከመ ራሱ አይገልጽ እንዴት እንደተቃጠልኩኝ አይ ፕሪሚየር ሊግ እንዴት ነው ደስ የሚለው እግዚአብሔር ነገር ቋጠሮ ኃይል አለው በቃ ምንም ነገር ቋጡ ህይወታችሁ ላይ እንዲሳካላችሁ ምናምን ራሱ ሰው አስቋጥሩ ምናምን በቃ ቋጠሮ ኃይል አለው በቃ ዛሬ ብሬንትፎርድ የተጫወተው ለራሱ አይደለም ለፕሪሚየር ሊጉ ነው የተጫወተው በቃ ለፕሪሚየር ሊጉ ድምቀት ሲባል ነው እኔ በጣም ነው የጸጸተኝ ነገር ምን እንደሆነ ታውቃላችሁ እኛ በሲቲ መሸነፋችን ስቲል ዋንጫውን ልንበለው እድል ይኖረን ነበር አሁን ራሱ እድል አለን ማይዘው 10 ምናምን ነጥብ ነው እድል አለን እንመለሳለን ወይኔ ፕሪሚየር ሊግ ደስ አላለኝም ብሬንትፎርድ ሲያገባኝ ለአርሰናል ምናምን ይሄን ጨዋታ ለመቋጠር ራሱ አልነበረም ያዩት ግን በቃ ለድምቀቱ ደስ ይላል ስማም እሰይ ጎስት እሰይ ወደታች ያየ እኛን እንደዚህ ቶፕ 4 አትገቡ ምን እሰይ እናንተ ራሱ ቶፕ 4 ላገቡ ትችላላችሁ ገና ይቀራል ይላል እግር ነው የሚበላው አትወርዳታለህ እየመጣህ ነው ገና ትወርዳታለህ እናንተ እኛ ላይ ሙድ ለሚያጣት መጡኝ ትንሾች ናቸው አርሰናል ዋንጫ ይበላል አንተ ብራዚላዊ ነህ አንተ ተቅማጣም አንተ ብራዚላዊ 98ኛው ደቂቃ ላይ ጓስ ይሰጣል ከፋ ታረግም ወይኔ ምን አለ ራይስ አረ ምን አይነት የተሳሳተ ውሳኔ ነው ወሰንከው አሰልጣኙን አትመኑት በቃ አሰልጣኙን አምነዋለሁ ምናምን እኔ ነገ አርቴታን የሚታዘዘው ተጫዋች አይኖርም በቃ ስንት አመት ሙሉ ታክቲክ እንኳን ሆነ ምን አይነት መስፋፈጥ ነው ካላፊዮሪን አስቀምጠ በሞስኬራና በኢንካፔ የምትገባው ኢንካፔ የአይምሮ ኬዝ እኮ ያለበት ተጫዋች ነው አይደል ወይኔ በአላህ አንድ የስኳት ጥልቀት ምናምን ምድረ መዘፍዘፊያ እንዳለ ኪርኪ እረ ማርቲኔሊ አንተ እበት አንተ እከካም ጎሉ ከዚህ ኮርና እዛ ኮርና ቢሆን አታገባ በቃ የክለብ ወይ ምንም ማይጠቅመኝ እንዲሁ በቃ ሲገለን ሲያቃጥለኝ ነው የሚኖረው በምን የተረገመች ቀን ነው ኳስ ማየት ጀመርኩት ከለከሉሽ አሉ እንዴት ልሁን እኔ አንቺ ነይማ እኔ ደርሻለሁ ቆይሽኮ የመድፈኞቹ የአርሰናሎቹ አማካይ ዴክላን ራይስ ምሽት ቡድኑ አርሰናል ከብሬንትፎርድ ጋር 1-1 ተለያይቶ ነጥብ ከጣለበት ጨዋታ በኋላ በሰጠው አስተያየት ላይ እንዲህ ሲል ገልጿል። አንዳንድ ጨዋታዎችን ማሸነፍ ካልቻልክ መሸነፍን በማስወገድ አቻ መውጣትም አንድ ነገር ነው። ፕሪሚየር ሊጉን አሁንም ቢሆን በ4 ነጥብ ርቀት ከሲቲ እየመራ እንገኛለን። የፕሪሚየር ሊጉን ዋንጫ ዘንድሮ ማሳካት ከፈለግንም ከውጪ የምንሰማቸውን የሚረብሹ ድምጾችና ጫጫታዎችን አለመስማት ነው ያለብን። ቀጣይ ጨዋታዎች ላይ ማተኮር ነው ያለብን። በምሽቱ ጨዋታ ስልጣናችንን አሳይተን ሙሉ 3 ነጥብ መውሰድ ፈልገን ነበር፣ ነገር ግን አልቻልንም። ዘንድሮ በርከት ያሉ ጨዋታዎችን እያደረግን እንገኛለን። ሜንታሊ እና ፊዚካሊ ጠንካራ ሆነን ወደፊት መቀጠል ይኖርብናል በማለት የአርሰናሎቹ አማካይ የሆነው ዴክላን ራይስ ከምሽቱ የብሬንትፎርድ 1-1 ጨዋታ በኋላ እንግዲህ አስተያየቱን ሰጥቷል። ለማንኛውም ስለምሽቱ ያ ክፍል ውስጥ ሰው ሞተ ልትባል ትችላለህ። ነገ ጧት ያራዳልኝ ሚካኤል አርቴታ ከማርቲኔሊ ጋር በግል ጉዳይ እንድናወራ እፈልጋለሁ። ምንም ሌላ ሴዶ ማርሻል ሆኖ ነው የሚገቡት አይደል? መልበሻ ክፍል ውስጥ ጥያቄ በሌለው መልኩ እንድታናገረኝ እፈልጋለሁ አይነት ጨዋታ ነው የሚኖረው። ሌላ ነገር አይኖርም።
ያን ኳስ አባክነህማ እንደዚህ ልንጫወት ልናወራ ይበቃል። እስካሁን የቀለድከው ሜዳ ውስጥ አይደለም መልበሻ ክፍል ውስጥ አናግረኝ ነው፣ ሌላ ነገር የለውም። ጠዋት ላይ ፈሳሳ የሆነ ነገር ሲባል እንሰማለን። ጥርስ ተለቅሟል ብሬንፎርድ መልበሻ ክፍል ውስጥ የሚባል ዜና ልንሰማ እንችላለን። ያራዳ ልጅ ማለት ነው። በ4 ነጥብ ሆኗል ከሲቲ ጋር። ሲቲ ማነፍነፍ ጀምሯል። ጎብዬ ጠጋ ብሎ ነው እያደመጠው የሚገኘው አርሰናልን ልብ ምት ነው ምን ያራዳ ልጅ እነዚህ ሜዳ ውስጥ ምን እንደሚሰሩ ምን እንጃ እኔ ግራ የሚያጋባ ሁኔታ ላይ ነው ያለው። ሚካኤል አርቴታ ጨርቁን ከመጣሉ በፊት ጨርቅ የሚያስጥላቸው ተጫዋቾች የሚኖሩ ይመስለኛል ቀድሞ እሱ ራሱ። ምክንያቱም ሜዳ ውስጥ ገብቶ ምን እየሰሩ እንደሆነ ሁሉ ግራ የሚያጋቡ ተጫዋቾች አሉ አርሰናል ቤት ውስጥ ያራዳ ልጅ። እስቲ ሐሳብ አስተያየታችሁን ምንድነው? እንዴት ነው የአርሰናል እንቅስቃሴ አካሄድስ? ወደ ከስድስቱ ጨዋታዎች ያራዳ ልጆች ከሊቨርፑል ከማንቸስተር ዩናይትድ ሽንፈት ገጥሞታል፣ ገብቷል። ከብሬንፎርድ ጋር ተወጥቷል። የምትመለከተው ነገር ነው። ይሄ በጣም ከባድ ነው። ስለዚህ ሐሳብ አስተያየት ኮሜንት ላይ ያስቀመጣችሁ እስቲ ጀሞ ዛሬ በአቻ የምትደሰቱበት ቀን ነው። በጣም መደሰት ነው ያለብህ፣ መጨፈር ነው ያለብህ። ዛሬ አቻ በመውጣት ፈጣሪና መስግን። በረምብ አርጎን ይለበለበ በረምብ አርጎ እርሚ ልኩን ማይሻሻል ደንቆሮ ቆናሻ ተጫዋች ይዘህ እርሚ ልክን በማርቲኔሊ ተጫወትክ፣ እርሚ ልክን ደግሞ ዋጋ ትከፍላለህ። ዛሬ የነ ራይስን ምርጥ አቋም የነ ጋብሪኤልን የነ ራያን ምርጥ አቋም ነው ያጠፋባችሁ። የማርቲኔሊ ያን በረኛ ላይ እጁ ላይ መታል። አንድ ፌስ ቱ ፌስ ተገናኝተህ አጥፈ አንድ ሳብ አድርገህ እኮ አንድ የሚመታ ኳስ እኮ ዋጋ አስከፈላችሁ። አሁን ደግሞ ሲቲ ማርሽ የሚቀይርበት ጊዜ ነው። ደግሞ ሁላችሁም ታውቁታላችሁ። ብዙ አመት ኳስ ካየ ማርሽ የሚቀይርበት ጊዜ ነው ሲቲ። ስለዚህ አሁን በጣም ሪስክ ውስጥ ናችሁ። በ6 ነጥብ የምታደርጉትን በ4 ነጥብ ሆኗል። ዛሬ ከእጃችሁ ነው ያመለጣችሁ። ይሄን እድል ወርቃማ እድል ከእጃችሁ ነው ያመለጣችሁ። ገና ፌስ ቱ ፌስ አላችሁ ከሲቲ ጋር። በጣም ከባድ ነው ለአርሰናል፣ በጣም ከባድ ነው።